አይደለም እውነቴን ነው ሁሱ ተመለስ ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ ገሃነመ እሳት ነው የምትገባው ሌሎችን አታስት ራስህ ስተህ ቅጣቱ ይብስብሃል ገሃነመ እሳት ነው የሚጠብቅህ ኢየሱስ ዛሬ ባላ እንዳይብድብን እናወርድ እንደባለ ምታምን አምላክ ራሱን አያድንም አይደለም አንተን ልታድን ማለት። አሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ጭቅጭቁ ወይም ክርክሩ ከዚህ ይጀምራል። በጣም ከፍተኛ ደረጃ የሚደርሱበት አጋጣሚ ሁሉ አለ። ኢየሱስ ክርስቶስ ራሱን ከቅጣት ማዳን አይችልምና እያመለክ ያለው የተሳሳተን አምላክ ነው በማለት ነው እንግዲህ ጉዳዩ እየተጀመረ ያለው። ለማንኛውም እስቲ ቪዲዮ እንስማው። ግን ሁላችሁም ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ ማድረግ እንዳዘነጉ። በቀጥታ ወደ ቪዲዮ ምታምን አምላክ ራሱን አያድንም አይደለም አንተን ልታድን ማለት። እሱን ያኔ ታወራለህ ከሱ ጋር ታወራለህ። በመጽሐፍ ቅዱስ ሞት አይቀርም አየህ ትሞታለህ። በፊቱ ነው የምትቀርበው ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም ጠላትን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ መጽሐፍ ኢየሱስ ክርስቶስ አምላክህ ራሱን አያድንም ላሳየህ። እሱን ትናገራለህ እሱ ፊት ስቀርብ ታወራለህ። እሱን እዚሁ ነው እንጂ የማወራው ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት ራስህ ስተህ ቅጣቱ ይብስብሃል። ገሃነመ እሳት ነው የሚጠብቅህ የእሳት ባህር። ኢየሱስ ዛሬ ባላ እንዳይብድብን እናወርድ እንደባለ ጨለለ ኢየሱስ ክርስቶስ ምስክር ነው ገሃነመ እሳት ነው የምትገባው። አይደለም እውነቴን ነው ሁሱ ተመለስ ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን ወይንም ይረጋጋል። ያኔ አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩህ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስከ አዲስ ምበል ውሃ ጠጣ በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንደ እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። ለማዳመጥና ውድ ቤተሰቦቼ እንግዲህ ቪዲዮ እንደምትሰሙት ነው። በሚገርም ሁኔታ እንግዲህ ከዚህ ሰው ጋር በርካታ መረጃዎችን ለመስጠት እየሞከረ ነበር ወንድማችን ሁሱ። ተደጋጋሚ ይሄ ሰውዬ መረጃ መቀበል አልፈለገም። የራሱን ሀሳብ ብቻ ነው የሚያስተላልፈው። የሚያስተላልፈው መልእክት ደግሞ ይሄን ይውላል የሚባል ነገርም አይደለም። ሚያዝ የሚጨበጥ ነገር የሌለው ነው። ዝም ብሎ ስሜቱን ብቻ ነው እየተወጣ ያለውና እጅግ በጣም የሚያስቸግር አይነት ሁኔታ ላይ ነበር ይሄ ቪዲዮ እየተቀረጸ ያለው። ራሳችሁን ሁላችሁም ልትፈትሹ ይገባል ብዬ አስባለሁኝ። ለማንኛውም ውድ ቤተሰቦቼ ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮንም ላይክ ሼር አድርጉት። በጣም ወሳኝ እና አንኳር ነጥብ ያላቸውን ቪዲዮዎች ወደ እናንተ ሁሌም አቀርባለሁ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወረህመቱላህ።